በጣም ይቅርታ። ችግር የለውም። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም የሚያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በእኔ ህይወት ክፍል ተለጥፏል ያወድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔን ሊያባብለኝ። ጉድለቴን ለመሙላት ትጎድላለህ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም 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 ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ፣ ሞልቶ ይትረፍረፍ። በምርቃት ነው ዛሬ የጀመርኩትና ደስ ይላል። ምንድነው ሀሳቤ? ደስ የሚል ዜና ይዤ ስለመጣው ነው መስለኝ። ገና ከጀማሪው ደስ እያለኝ ነው። ያው ምንድነው ሀሳቤ? ኤፋን ጠርቼዋለሁ ዛሬ። ኤፋና አብርሽን ጠርቻቸዋለሁ ሁለታቸውንም። ያው አስቀድሜ የደወልኩት ለኤፋ ነው፣ ምክንያቱም ቶሎ እንዲመጣ ስለፈለኩኝ ማለት ነው። እና ኤፋ በአንዳንድ ነገር አብርሽ ላይ እንዳዘነበት ያው ግልጽ ነው፣ ሁላችሁም ታውቃላችሁ። ያው ለእኔ በማለት ለእኔ በማሰብ ላይክ የእህትነት ስሜት የወንድምነት ስሜት ተሰምቶት ያው እኔ ከአሳለፍኩት ነገር አንጻር ከብዙ ውጣ ውረድ ካየሁበት ነገር አንጻር በጣም ኤፋ እስከ ዛሬ ድረስ ዝም ብሎ ቆይቶ ነበረ። ከአሁን በኋላ ግን ነገሮች ማብቃት አለባቸው ብሎ ስላሰበ ያው ብዙ እርምጃዎችን እየተራመደ ነው፣ ብዙ ነገሮችን እያደረገ ነው ያለው። ያንን ነገር ደግሞ በቃ ሁሉንም ነገር እንዲተወው እና አውቃለሁ ለእኔ ሲል ነው ብዙ ነገሮችን እያደረገ ያለው፣ ለእኔ ሲል ነው እየተጨነቀ ያለው። ላይክ ከብዙ ሰዎች ጋር እየተጋጨ ነው ምናምን፣ ከእህቱ ጋር እየተጋጨ ነው፣ ከአብርሽ ጋር እየተጋጨ ነው ያለው እና እየተስማማ አይደለም። ይሄ ደግሞ መሆን የለበትም። እኔ ደግሞ አሁን እንደምታውቁት ከአብርሽም ከኤርሜላም ጋራ ሰላም ፈጥሬ ያለሁኝ፣ ከሁለቱም ጋራ ሰላም ነኝ በዚህ ሰዓት እና ነገሮች ጥሩና ቆንጆ ስለሆኑ ያው እንደ በፊቱ አብርሽም ልጁን እየመጣ እያየ ነው እየሄዳለው፣ ምንም አይነት ችግር ሳይፈጠር ማለት ነው። እየመጣ እያየ እንግዲህ በደስታ ይወጣል ይገባል፣ ደስተኛ ነው እና ያ ነገር ደግሞ ሁላችንም ጋር ነው ሰላም መሆን ያለበት። ላይክ እኔና አብርሽ ጋር ብቻ አይደለም ሰላም ብቻ ሆኖ መቀጠል ያለበት፣ ከወንድሙም ጋር ሰላም ሆን አለበት፣ በሰላም ነገሮችን መፍታት አለበት ብዬ ስላሰብኩኝና ስላመንኩበት ጠርቼዋለሁ። ነገሮችን አሳምኘው ይቅርታ እንዲጠያየቁ ላረጋቸው ነው ማለት ነው። ያው መብቃት አለበት፣ ምክንያቱም እኔ ሰላም ፈጥሬ ከወንድሙ ጋር ቅራኔ መኖር አለበት ብዬ አላስብም። እኔ በነገሮች ደስተኛ ነኝ አሁን ላይ፣ ምክንያቱም በቃ ውስጤ አርፏል፣ ሰላም ነኝ። ምንም አይነት የሚረብሸኝ ነገር አለ ብዬ አላስብም። ይረብሸኛል ብዬ የማስበውን ነገር በሙሉ በሰላም ለመፍታት እና ነገሮችን በጥሩ መንገድ ከህይወቴ ከነ ሜሪ ጋርም ያው እየተነጋገርኩበት ወይ ልክ ላይሆን ይችላል ማለት እነሱ የተረዱበት መንገድ ልክ ስላልሆነ ነው ትንሽ የተገጫጨሁት ከእነሱም ጋር። በሰላም ለመፍታት ነበር ከእነሱም ጋር ሀሳቤ፣ ግን ደግሞ አልተረዱኝም። ያው ባህርድ መንገድ ነው ከእነሱም ጋር የተለያየ ነው። ከእነሱም ጋር ሰላም ፈጥሬ ነገሮችን በሰላም እንዲቀጥል ለማድረግ እሞክራለሁኝ። ግን ደግሞ አሁን ዋነኛው ነገር ከወንድሙ ጋር መታረቅ አለበት። አብርሽም ኤፍሬምም ይቅርታ መጠያየቅ አለባቸው እና ኤፋን እንደምንም ብዬ አሳምነዋለሁ። ምክንያቱም ራሱ ወስኖ እያደረገ ያለው ነገር ነው። እኔ መክሬው አይደለም፣ እኔ እንደዚህ አድርግ ብዬው አይደለም ሁሉንም ነገር እያደረገ ያለው እና ለማሳመን ሞክራለሁ። ምንም እንዳትይኝ በራሴ ፍላጎት ነው ሁሉንም ነገር ማድረገው ምናምን እያለኝ ስለነበረ ማለት ነው። እና ኤፋ መጣ። ኤፋ ማይ ብራዘር ወንድም መከታ፣ ወንድም ጋሻ፣ ኩራት፣ ወንድም ኩራት። እንዴት ነህ? ደህና ነህ? አምሮብሃል። ማሻላ ከአይናጣችሁ ትበሉለት። አምሮብሃል በጣም። ደህና ነኝ አለው እንደ ወንድም አለም። እግዚአብሔር ይመስገን። እንዴት ነህ? እፈልጋለሁ ምናምን ብለሽ ከቻልኩልሽ እንኳን ደህና መጣ።
እንኳን ደህና ቆያችሁ። ሰላም ቤተሰቦች፣ እንዴት ናችሁ? ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ረስቻችሁ ነበር ሞቲል ሳበሉኝ እና ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ነው ሰላም ጥሩ ነው። ሰላማችሁ ብዝት ይበልልን። አሁንም ይፋ ዛሬ ለቁም ነገር ነው የጠራሁት። ማለት ምንም እንዳትለኝ ማለት ላይክ ፈልጌው ነው ማድረገው ምናምን ብለኝ ታውቃለህ። ከዚህ በፊት ከአብርሽ ጋር ባለው ጉዳይ ማለት ነው ስለ እኔ ተጨንቀ ስለ እኔ አስበ በጣም ብዙ ነገሮችን እያደረግክ ነው እና ያ ነገር በቃ እንዲያበቃ ፈልጋለሁ። ከአብርሃም ጋር ያላችሁን ነገር በሰላም ፊቱት፣ ላይክ ታረቁ፣ በቃ እርቅ አውርዱ፣ ሰላም መሆን አለባችሁ። እኔና እሱ በሰላም ነገሮችን ለመፍታት ሞክረናል፣ ታርቀናል። ልጁንም በስነስርዓት መጥቶ እያየ ነው ያለው። ከሄርሜላም ጋር እንደዛ አይ ቲንክ ቪዲዮ